ብዙም ጊዜ ቤት ለመግዛት የሚመጡ ሰዎች ሌላ ማወቅ ያለብኝ ነገር አለ ብለው ይጠይቁኛል። ከዛ በፊት ማንኛውም ቤት ልትገዙ ስትመጡ የተወሰኑ መሰረታዊ ጥያቄዎች አሉ መጠየቅ ያለባችሁ። ለምሳሌ የካምፓኒ ፕሮፋይል ማለት ከዚህ በፊት ምን ቢዝነስ ሰርቷል፣ ያስረከበው ሳይትም ካለ የት የት አስረክቧል ብላችሁ መጠየቅ አለባችሁ። ያ የሚረዳችሁ ለምንድን ነው? የካምፓኒውን ፖቴንሻል ታውቁታላችሁ ማለት ነው። ይሄ ካምፓኒ መገንባት ይችላል አይችልም የሚለውን። ሁለተኛው ደግሞ ምንድን ነው? የግንባታ ጊዜ መች ነው የሚረከበው የሚለውን ማለት ነው። መች ነው የሚረከበው የሚለውን ማጣራት አለባችሁ። ብላችሁ ላይም ቼክ ማድረግ አለባችሁ። የሆነ ቬግ የሆነ ተርሙ የሚጠቀሙ ስላሉ እሱም ጥርት ያለ መረከቢያ ጊዜ ያለው እሱም ማጣራት አለባችሁ። የግንባታ አይነቱ ማለት አሁን ብዙ አይነት የግንባታ የአልሙኒየም ፎርምወርክ አለ፣ ኮንቬንሽናል አለ፣ ይሄ ማት ፋውንዴሽን ታይፕ አለ። ከዛ ውጪ ደግሞ ማጣራት ያለባችሁ አሚኒቲዎቹን ምን አይነት አሚኒቲዎች አሉት። ለምሳሌ ቴራስ አለ ወይ፣ የከርሰ ምድር ውሃ፣ ጋርቤጅ ሹተር ምናምን፣ እነዚህ ማጣራት አለባችሁ። ፓርኪንግ ለሁሉም አሳይንድ ነው ወይ የሚለውን እነዚህ ማጣራት አለባችሁ። ሌላኛ ደግሞ ብዙ ሰው የሚሸወድበት አንድ ቤት 150 ካሬ ነው ከተባለ ሬል ካሬው ቤቱ ኔት ያረፈበት አይደለም። የግሮስ ኤሪያ ይባላል። 150 ካሬ ለምሳሌ 120 ኔት ኤሪያ ሊሆን ይችላል። ማለትም ቤቱ ያረፈበት 120 ካሬ ሆኖ የቀረው ለፓርኪንግ፣ ለኮሪደር፣ ለሊፍት እነዚህ የቴራስ እነዚህ ለሁሉም ነዋሪዎች በፐርሰንቴጅ ይከፋፈላሉ ማለት ነው። ያ ነው ኔት እና ግሮስ ኤሪያ የሚባል አለ። እሱን ቼክ ማድረግ አለባችሁ። ኔት ቤቱ ያረፈበት ስንት እንደሆነ ቼክ ማድረግ አለባችሁ ማለት ነው። ሌላኛው ደግሞ መክፈል ባችሉ ምን አይነት ቅጣት ነው ይደርስባችሁ ይሆናል? እንዴት ነው ውሉ የሚቋረጠው? እነሱስ ባይጨርሱ ምን አይነት ቅጣት ነው እነሱ የሚጠበቅባቸው የሚለውን ቼክ ማድረግ አለበት። አንዳንድ ሪል ስቴት ለራሱ ፌቨር ይሰራል ማለት እናንተ በ3 ወር መክፈል ካልቻላችሁ ተርሚኔት ማድረግ ይችላል ሌላቸውን። ለራሱ ግን እስከ 1 ዓመትም ሊያቆይ 7 ወርም 8 ወርም ሊያቆይ ይችላል። እሱን ቼክ አድርጎ ሌላኛው ደግሞ ቤታችሁን ስፔሲፊካሊ የቱ ጋር እንደሆነ በየትኛው ዳይሬክሽን እንደሆነ ፍሎር ፕላኑ ላይ ሳይቱ ላይ ሄዳችሁ ማየት አለባችሁ። አሁን ሳንሴት ተብላችሁ ፀሐይ መውጫ ሊሆን ይችላል፣ ፀሐይ መውጫ ተብላችሁ ምዕራብ ሊሆን ይችላል። እነዚህ ሊያጋጥሙ ስለሚችሉ እነሱንም ቼክ ማድረግ አለባችሁ። ሌላኛው ደግሞ ፕራይስ ስካሌሽን አለ። ብዙውን ጊዜ ብዙ ሰው የሚፈራው ማለት ነው። ያ በደንብ ቼክ አድርጎ ያ ፎርሙላ አለው ሪል ስቴት ላይ ፕራይስ ስካሌሽን። አሁን የሲሚንቶ የፌሮ ዋጋ ቢጨምር ስንት ነው የሚጨምርብን የሚለውን፣ አንዳንድ ቦታ ላይ ደግሞ ምንም አይነት ዋጋ ቼንጅ አይኖረውም በተስማማችሁበት ነው የሚሉ ሪል ስቴቶች ስላሉ ፕራይስ ስካሌሽን ካለው ፎርሙላው ምን በደንብ እንዲያስረዷችሁ ማድረግ አለባችሁ። ከዚህ ውጭ ያለው ነገር ብዙ አሳሳቢ የሆኑ የግንባታ ፍቃድ እነዚህን ካጣራችሁ ሪል ስቴቱ ኤሊጀብል ከሆነ ከዚህ ውጭ ብዙም ጥያቄ አይሆንም። እነዚህ መሰረታዊ ነገር ስለሆኑ እነዚህን ቤዚክሶቹን ካወቃችሁ በቂ ነው።